ሰላም የፕሮግራማችን ተከታታዮች፣ ይህ ሻክሚ የተሰኘው በኢትዮጵያውያን የባህል ሙዚቃዎችና እሴቶች ላይ ትኩረት አድርጎ የሚቀርበው ሳምንታዊ ፕሮግራማችን ነው። ሻክሚ የተሰኘው ፕሮግራማችን የኢትዮጵያውያንን ቱባ ባህሎች ሳይበረዙና ሳይሸራረፉ በድምጽና በምስል ቀርጾ ለመላው ዓለም የሚደርስበትን መንገድ መፍጠርና ለቀጣይ ትውልድ ማስተላለፍ ነው። ትልቅ ኢንዱስትሪ የሙዚቃ ኢንዱስትሪውን ማሳደግና ለዓለም እንዲያውም እንዲሰማው እንዲያው እንዲማር ማድረግ የሚቻልበት ሁኔታ መፍጠር ይቻላል። ይህ ፕሮግራም ከብዙ ጥናቶችና አድካሚ የ8 ዓመታት ጉዞዎች በኋላ እውን ያደረገው ፕሮዲውሰርና የሙዚቃ አቀናባሪ አማኑኤል በቀለ ሲሆን ለስራው ከ200 ባለሙያዎች በላይ በማስተባበር ስራውን ለዚህ አብቅቶታል። ማኔ እየሰራ ባለው የአፍሪካ ሙዚቃ ማኔ የኢትዮጵያ ሙዚቃ ላይ አስተያየት ለመስጠት እድል ማግኘት በጣም እድለኛ ነኝ። እጅግ በጣም ግሩም ስራ ነው እየተሰራ ያለው። ይህ ፕሮግራም በጣም ቆንጆ ነው። የተወሰኑ ቪዲዮዎች ለማየት እድል አግኝቼ ነበረ እና አማኑኤል በጣም ትልቅ ስራ ነው እየሰራ ያለው። መበረታታት ያለበት ነው። ይሄ እንዲያውም በደንብ በመንግስትም ድጋፍ መደረግ ያለበት ነው። አንደኛ ባህላችንን በማስተዋወቅ፣ ሁለተኛ ባህላችንን እንደ አርካይቭ በቪዲዮ ይዞ መቀመጥ። ወደፊት እነዚህ ባህሎች የሚቀጥለው ትውልድ ሲመጣ የሚጠይቁን ጥያቄ ሊኖር ይችላል። ምንድነው፣ የት ነው፣ ማን ነው የሚለውን ይሄ ነገር ይሄ ቪዲዮ እሱን በደንብ ቁልጭ አድርጎ የሚያሳይና የሚያስቀምጥ ነውና በደንብ መበረታታትና መደገፍ ያለበት ፕሮጀክት ነው እና በርታ ለዋለው አማኑኤልን በዚህ አጋጣሚ እንዳንተ አይነት ፕሮግራም አሁን በአንተ ፕሮግራም ውስጥ ይሄን ነገር አምጥቶ የኢትዮጵያ ሙዚቃ እንዳለ በጥናት ተደርጎ የተደገፈ ሆኖ ምርምር ተደርጎለት ከህብረተሰቡ ጋር ግንኙነት ተደርጎ ከህብረተሰቡ ጋር አብሮ ውሎ አድሮ አጥንቶ አንድ ሆኖ ሊሰራ የሚያስችለው የሙዚቃና ሙዚቃዊ ባህሉን እንዴት አድርገን እንሰራዋለን ብሎ አንድ ደረጃ አሁን የሄድክበት ደረጃ በእውነት ለመናገር ነው ብሎ በጣም ግሩም ነው። እንደው እኔም ሁልጊዜ የምመኘው ነው እና ይሄንን በትምህርት ቤት ደረጃ ተማሪዎች እንዲማሩ ማድረግ። ሳምንታዊ ፕሮግራማችን በዋናነት ትኩረት አድርጎ የሚሰራው ከ86 በላይ የኢትዮጵያን ብሔረሰቦች ሙዚቃ ከየብሔረሰቡ በወጡ ድምፃውያኖች ቀረጻውን ማካሄድ ሲሆን ይህም በዋናነት የዜማና የኪነ ቃል ግድፈት እንዳይኖር ትልቅ አስተዋጽኦ የሚያደርግ ነው። በርካታ ባለ ተሰጥኦ ድምፃውያኖችንም ለማስተዋወቅ እድል ይፈጥራል። ዜማና ግጥሞቹ የተሰበሰቡት ኢትዮጵያውያን በደስታ በሐዘንና በተለያዩ ክብረ በዓላት ላይ የሚጫወቷቸው ሲሆኑ ከትውልድ ትውልድ እየተላለፉ እዚህ የደረሱ ሙዚቃዎች ናቸው። አፍሪካኖች ሲጫወቱ ምንድነው ከልባቸው ነው። ለምሳሌ ለቅሶ ላይ ሄዶ ሰውዬው እዚህ ለቅሶ ላይ እንዴት አድርጌ ላልቅስ፣ ለምሳሌ እዚህ ላይ ብለህ ትክክል መጥቷል አላመጣም ብሎ አያስብም። ገባ የልቡን ነው የሚጫወተው እና ምንድነው የሚለው አፍሪካንስ ፕሌይ ፍሮም ዜር ሃርት ነው የሚሉት። አፍሪካኖች ከልባቸው ነው የሚጫወቱት። ውስጥ እንደምናየው ሪትሙም ሆነ ሃርሞናይዜሽኑ ኢትዮጵያዊ ተች ያለው ነው። በጣም ውብ ነው። ስለዚህ ይሄ ስራ ሌላ የሚያስረዳን ነገር ቢኖር ምንድነው እሱ የኢትዮጵያ ሙዚቃ ሰፊ መሆኑን ነው። የሰሜኑ ብቻ ሳይሆን ወደ ደቡብ የምንሄድ በጣም የተለያየ ቫራይቲ እናገኛለን። ሙዚቃ መሳሪያውም እንዲሁ ሰፋ ያለ ነው። እንደ ፓይፕ አይነት መሳሪያዎች እናገኛለን። ድራም አለን። የከበሮ ምቱንም እናገኝ። የከበሮ አይነቱም ራሱ ይለያል። ክራሩም ራሱ የተለየ ነው። የዋሽንት አካሄዱም የተለየ ነው እና ይሄ ስራ በጣም የሚያሳየን ነገር ምንድነው ኢትዮጵያ ውስጥ በጣም ቫራይቲ ያለው የሙዚቃ ስታይል እንዳለን እናያለን። ይሄ ደግሞ አይናችን እንደገና ከፍተን የኢትዮጵያ ሙዚቃ ስንል ሰፋ አድርገን እንድናስብ የሚያደርገን ፕሮጀክት ነው። እጅግ በጣም ግሩም ስራ ነው።
ለየት የሚያደርገው በአጠቃላይ ኢትዮጵያ ላይ ሙዚቃ ኦኬዥን ጠብቀን የምንሰራው ስራ ሳይሆን የሰው ልጅ ህይወት ውስጥ ቀን በቀን ውስጡ ጠዋት ሲነሳ ማታ ሲሄድ ሲመለስ የተለያዩ አጋጣሚዎችን አስታኮ የሚሰራ የኢትዮጵያ ሙዚቃ አለ። ለምሳሌ ያህል ወደ ገጠሩ አካባቢ ስንሄድ ልጅ ሲወለድ ለልጁ ይዘፈንለታል። ገበሬዎች እርሻ ላይ በሚሰሩበት ጊዜ የደቦ ሙዚቃ አለ። እንደገና ሰው በሰርግም በሀዘንም ጊዜ የተለያዩ በለቅሶና በሀዘን መልክም የሚቀርቡ ሙዚቃዎች፣ ዜማዎች አሉ እና ሙዚቃ የኢትዮጵያ ውስጥ የቀን ህይወታችን ውስጥ ተካቶ ያለ ተጓዳኝ የሆነ የባህል እሴት ነው። አንድ ሰው ዜማው መጀመሪያ ይለዋል፣ ያወጣዋል። ከዛ በኋላ እሱን ይቀበላሉ። ዜማውን የሚያወጣውን ሰው የሚቀበሉት በሃርመኒ ነው። ሃርመኒ ስንል 3-4 ድምፅ አንድ ላይ እንዳለው ማለት ነውና ያ በጣም ውብ ያደርገዋል። ይህ ፕሮግራም ከመጀመሩ አስቀድሞ በሀገራችን አንጋፋና ልምድ ያላቸው ባለሙያዎች እንዲመለከቱት እና ሐሳብ እንዲሰጡበት ተደርጓል። በፈረንጆች አቆጣጠሩ በ60ዎቹ በ50ዎቹ አካባቢ የተገኘ ዲሚኒሽድ ስኬል ጃዝ ሙዚቀኞች ብዙ የሚጠቀሙት ወደ ደራሺ አካባቢ ስንሄድ እናገኘዋለን። ወይ ደግሞ አሁን በጣም አድቫንስ ሊሆነ በሪትም ወደ ፊውዥን ወይ ደግሞ ፕሮግሬሲቭ ሮክ እያሉ ወይም ፕሮግሬሲቭ ፊውዥን እያሉ የሚጠቀሙት የሪትም ቼንጅ በየጊዜው ሪትሞቹን በየባሩ በየሁለት ባሩ የሚለወጠው ቴክኒክ ኢትዮጵያ ውስጥ አገው አካባቢ እንሰማዋለን፣ ወደ ሲዳማ አካባቢ እንሰማዋለን እና ይህ የሚያሳየው እንግዲህ ኢትዮጵያ ምን ያህል የሙዚቃ ሀብት እንዳላት ነው የሚያሳየን እና ያልተነካ ሀብት እንዳለን ነው እና መኩራት ያለብን በጣም አክብረን መያዝ ያለብን ባህል አይነት ነው ብዬ አምናለሁ። በዚህ አጋጣሚ አሻራችሁን ያሳረፋችሁ ባለሙያዎች አስቀድመን በዝግጅት ክፍላችን ስም ምስጋና እናቀርባለን። ኢትዮጵያን በሙዚቃ ማየት ከፈለጉ ሎራ ሳውንድስን ይከተሉ።